ከሰይጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖች? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ድል ይነሳው። ድምፅ አጥፍቶ እኮ ነው ያሸነፈው። የተወደደች ማርያምንም እንኳን ተመልከቷት። በዝምታና በጭምትነት እኮ ነው የኖረችው። በጣም አስደናቂ ህይወት እኮ ነው የኖረችው ወገኖቼ። ስታወራ ስትለፈልፍ ብዙ አትታይም። አላጉረመረመችም፣ ደግሞም አልተመጻደቀችም፣ ደግሞም ጉረኛ አይደለችም፣ ደግሞም ልታይ አይደለችም። ወገኖቼ በጣም ጭምተኛ፣ በጣም ዝምተኛ ሆናል። የልጇን ከሃሊነት የልጇን ማንነት እያወቀች አቤት እንዴት ታስደንቃለች። በልቧ ጠብቃ የኖረች ልቧንም እኮ የዘጋች ናት። ይህቺ እኮ ናት ገነቷ። እመቤታችን ቅድስት ድንግል ማርያምን በደንብ ሊያውቃት የሚችል ምን አይነት መሰላችሁ? እዩ፣ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ራሷ እመቤታችን ቅድስት ድንግል ማርያም ለትውልድ ስጦታ ናት። ለዚህ እኮ ነው እናትህ ነዋት ብሎ ጸጋ አድርጎ የሰጠው። እንደውም አንድ ሊቅ ምን ይላል ቅዱስ ዮሐንስ? እንደ ንጽሕት ድንግል ሆኖ በአዲስ ኪዳን ላለችው ቤተክርስቲያን ምሳሌዋ ሆኖ ንጽሕት ድንግል የሆነች ማርያምን ወሰዳት ይላል። ጸጋ አድርጎ ነው የወሰዳት። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖች። የተወደዳችሁ ምዕመናንና ምዕመናት እንደምን አደራችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። የሕይወት ዛፍ መንገድ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 እንዲህ ይላል፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ከዚህ ነው የሕይወት ዛፍ መንገድ የሚለውን ርዕስ ያወጣሁት። ወደ ገነት የሚያስገባውን ወደ ዕፀ ሕይወት የሚያደርሰውን ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀው ነው የሚለው። ለምንድን ነው እግዚአብሔር አዳም ወደዛች ገብቶ እንዳይነካት ለምን አስጠበቃት ካላችሁኝ፣ በድፍረት እንዳይገባ ገብቶም እንዳይወስዳት እግዚአብሔር ወደ ሕይወት ዛፍ የምትወስደውን መንገድ አስጠበቃት። አሮጌው አዳም እንዳይገባባት፣ የተዳደፈው አዳም ዋጋ ሳይከፍል ቅጣት ሳይቀበል እንዳይነካት አስጠበቃት። ወገኖቼ በገነት ዕፀ ሕይወት ከበቀለባት የምትበልጥ ገነት ነው አሁንም ማስጎበኛችሁ። እዩ፣ ያቺኛዋ ገነት የሕይወት ዕፅ ወይም የሕይወት ዛፍ ነበረባት። ሌላ ገነት አለች የሕይወት ዛፍ የተተከለባት። የተቆለፈች ገነት የሚላት እሷን ነው። ምን የተገኘባት? የሕይወት ዛፍ የበቀለባት። ማናት እቺ ገነት ካላችሁኝ፣
ዕፀ ሕይወት ክርስቶስ የሕይወታችን ዛፍ ወገኖቼ ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ሥጋውና ደሙ ነው እንዳለ ቅዱስ ኤፍሬም። የሕይወት ዕፅ የተባለ የሕይወት ግንድ የተባለ የሕይወት ዛፍ የተባለ ኢየሱስ ክርስቶስ የበቀለባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ናት። ወገኖቼ እዩ፣ ኢየሱስ ክርስቶስ ሕይወት ነው። ይህ ሕይወት የተገኘባት ምድር ገነት ደግሞ አሁንም እንዳልኳችሁ የተወደደችው እናታችን እኮ ናት። ለዚህ ነው ሶሎሞን የተቆለፈችዋ ገነት ያላት። ለዚህ ነው እኔም አዲሲቷን ገነት ላስጎብኛችሁ ያልኳችሁ። እዩ በገነት ዕፀ ሕይወት እንደበቀለባት በዚህችውም በተወደደችዋ ገነት እመቤት ዕፀ ሕይወት ኢየሱስ ክርስቶስ በቀለባት። ለዚህ እኮ ነው የተቆለፈችዋ ገነት የተባለችው። ማን ይቀመጥባታል? አንዳንዶች ተደፋፍረው ይህች የተወደደች ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ብለው ደፍረው ሲናገሩ ትንሽ የማይሰቀጥጣቸው ምን ሆነው ነው? ተዘግታለች እያለ ተቆልፋለች እያለ ሌላ ማን ይመላለስባታል? ለዚህ እኮ ነው ክብርት ማርያም ታስታውሳላችሁ፣ ቅዱስ ዮሴፍ አጠገቧ እያለ ትወልጃለሽ ሲላት ከዮሴፍ ነው መቻለች አላለችም እኮ። አጠገቧ ቆሞ ወንድ ስለማላውቅ ይህ እንዴት ይሆናል አለች። አያችሁ፣ ሐሳቡ እንኳን የላትም ወገኖቼ። አባቶቻችን እንደሚሉት እኮ ነው ዘርአ ብእሲ በሥጋዋ፣ የወንድ ዘር በሥጋዋ አላረፈም። ኃጢአት አዳም በነፍሷ አልሄደም። ምክረ ሰይጣን በልቡ አልገባም። የምኞት ፍላጻ አልነካትም። የፈቃድ ፈቲው ፈጽሞ አልጎዳትም። ለዚህ ነው ወንድ ስለማላውቅ ያለችው ወገኖቼ። አንዳንዶች በድፍረት ለምን ይሄን ይናገራሉ ወገኖቼ? እኛም እንላቸዋለን እባካችሁ ከተዘጋው በሯ ዞር በሉ እንላቸዋለን። ከዚህ አስደናቂ ጽንስና የማፀን ጉዳይ ዞር በሉ እንላቸዋለን ወገኖቼ። ወደዚህ አትቅረቡ ብለን ጮክ ብለን እንነግራቸዋለን። ሙሴን አታስታውሱትም? ይህን ታላቅ ራእይ ቀረብ ብዬ ልመልከት ብሎ ሐመልማል ወደ ነበልባል፣ ነበልባል ከሐመልማል፣ ሐመልማል ከነበልባል ሳይቃጠል ሳያጠፋው ባየ ጊዜ ቀረብ ብሎ ሊያይ ሲል እኮ ወደዚህ አትቅረብ እኮ ነው የተባለው። ለዚህ ነው ቅዱስ አግናጢዮስ ሊቁ በረከቱ ይደርብንና የጽንሷን ነገር የማርያምን የድንግልና ነገር የኢየሱስን የሞት ነገር እግዚአብሔር ሰውሮታል ያለው ለዚህ እኮ ነው። ለምን ከማወቅ ሰወረ ካላችሁኝ ወገኖቼ፣ ሰይጣን ከመዋጋት እንዳይሸሽ ነዋ። ከተገለጠ ይሸሻል። አምላክ መሆኑን ብቻ ከተረዳ ከመዋጋት ይርቃል። ምዕመናን ከሰይጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖቼ? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ድምፅ አጥፍቶ እኮ ነው ያሸነፈው። የተወደደች ማርያምንም እንኳን ተመልከቷት። በዝምታና በጭምትነት እኮ ነው የኖረችው። በጣም አስደናቂ ህይወት እኮ ነው የኖረችው ወገኖቼ። ስታወራ ስትለፈልፍ ብዙ አትታይም። አላጉረመረመችም፣ ደግሞም አልተመጻደቀችም፣ ደግሞም ጉረኛ አይደለችም፣ ደግሞም ልታይ ባይ አይደለችም ወገኖቼ። በጣም ጭምተኛ፣ በጣም ዝምተኛ እኮ ናት። የልጇን ከሃሊነት የልጇን ማንነት እያወቀች
አቤት እንዴት ታስደንቃለች! በልቧ ጠብቃ የኖረች ልቧንም እኮ ይዘጋሽ ናት። ይህቺ እኮ ናት ገነቷ። በልቧም ተጠብቀው ነበር ይላል። አቤት እንዴት ቻለችው ካላችሁ ወይ ፍጹም መንፈሳዊት እኮ ናት ይህቺ አስደናቂ ሰማያዊት ቅድስት ድንግል ማርያም። ከክርስቶስ ሌላ ማንም ልጅ ያልተመላለሰባት እመቤታችን ቅድስት ድንግል ማርያም ልዩ ናት። ለዚህ እኮ ነው ገነት 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 የምትባለው ወገኖች። ገነት ከሆነች በኋላ ምን እንደሚሆን አስከትዬ ነግራችኋለሁ። ገነት የታጠረች ንጹህ የአትክልት ቦታ ነች። ገነት የታጠረች ንጹህ የአትክልት ቦታ ነች፣ የሞተ ነገር የሌለባት። ምን ማለት ነው? ሙት የሆነው አዳማዊው የሞተው ባህሪ በሷ ውስጥ ያልተገኘ ንጹህ የአትክልት ቦታችን፣ ንጹህ ገነታችን ቅድስት ድንግል ማርያም ነች። ለዚህ ነው ገነት 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 ያልኳችሁ። ገነት ናት ካልኳችሁ ካረጋገጥኩላችሁ አንድ ቁም ነገር ነግሬያችሁ ልለፍ። እዩ ታዲያ ገነት አሮጌው አዳም ተደፋፍሮ ዕፀ ሕይወትን ቆርጦ ያለ ቅጣት ያለ ካሳ ያው እንዳይሆን ገነት እንደተጠበቀች ገነት ተጠብቃ እንደቆየች እዩ። ከበደለኛው ከአዳም መተዳደፍ የተነሳ መተዳደፉ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ በመንፈስ ቅዱስ ስልጣን የተጠበቀች የሕይወት ዛፍ መንገዳችን ማርያም ቅድስት ድንግል እኮ ነች። እዩ ወደ ሕይወት ዛፍ የሚወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ እግዚአብሔር እንዳስጠበቃት ከበደለኛው ከአዳም የተነሳ መተዳደፉ ወደ እሷ እንዳያልፍ አጋንንትን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ያስጠበቃት የሕይወት ዛፍ መንገድ ማርያም እኮ ናት እያልን ነው። ያቺ ገነት እንደተጠበቀች ይህችኛውም ገነት ወደ ዕፀ ሕይወት ወደ ክርስቶስ የምትወስደው መንገድ ተጠብቃ የኖረችው ነው የምንላችሁ። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቀ የሚለውን ቃል ሊቃውንት የሚተረጉሙት ወገኖቼ። እዩ ምን ማለት መሰላችሁ? ቁም ነገሩ እዚህ ጋር ነው ያለው። ገነት ያለ ጥበቃ እንዳልተተወች ሁለተኛዋንም ገነት እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። አንዳንዶች መኃልየ ሶሎሞንን አሁን የምንተረጉመውን መጽሐፍ ስንገልጽላቸው የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የሚለው ሲጠቀስ ሶሎሞን የማይዘመረላት ሲያገባት ሲያወጣት ለነበሩ የፈርዖን ቆነጃጅት የግብፅ ሴቶች የነሆለለላቸውን ለነሱ ነው እንጂ ለማርያም የተጠቀሰ አድርጋችሁ ለምን ታስቡታላችሁ ይላሉ። ሁለት ወይም ሶስት ነገሮችን ለመሞገቻ ላንሳላችሁ። እስኪ ልጠይቃችሁ። የፈርዖን ቆነጃጅትን እውነት ዘምሮላቸው ከሆነ እውነት አንዳንዶቹ የመጽሐፍ ቅዱስ ቃላት እንዲህ ማይተረጎሙ ከሆነ ለፈርዖን ሴት ልጆች የተናገረ ከሆነ እነዚህን ጥያቄዎች እናሰላስላለን። ደግሞ ምን ጠይቃቸዋለን? ደግሞ ምን ሞግታለን? ምን ብለን? የፈርዖን የሴት ልጆች የሚገቡና የሚወጡ ከሆኑ ሰለሞንን ካወቁ ወንድ ከለመዱ እናንተ እንዴት ነው የተዘጉ የሚሆኑት? እስኪ ልጠይቃችሁ። አንዲት የፈርዖን ቆንጆ ከሆነች፣ አንዲት የፈርዖን ልጅ ከሆነች፣ አንዲት ገባ ወጣ የምትል ወንድ የለመደች ሴት ከሆነች ከአንበሶች ተራራ ከነምሮች መንደር እንዴት ልትወጣ ትችላለች? እሷ አንበሳ ናት እንዴ? እሷ ነብር ናት እንዴ? እሷ እንስሳ ናት እንዴ? አይደለም። እዩ ከአንበሳ ጉድጓድ የምትገኝ የፈርዖን ልጅ እንዴት ትኖራለች? ከፈርዖን ቤተ መንግስት ትወጣለች እንጂ። እዩ ከአንበሳ ጉድጓድ ከነምር ተራራ የምትገኝ አንዲት አለች። እሷም ከሊባኖስ ነይ ተብላ የተጮኸላት በሊባኖስ የተወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለች? ወገኖቼ ሊባኖስ እኮ የጽድና የዝግባ ሀገር እኮ ነው፣ የሙሽሮች ሀገር አይደለም። እዩ በአንጻር የሚናገረው እንዴት ጥልቅ ምስጢር አለው መሰላችሁ? ምን ይላል መጽሐፍ ቅዱሳችን? ከሊባኖስ ዝግባ
ለራሱ ንጉሱ ዙፋን ሰራ ይላል። ከሊባኖስ ዝግባ እዩ። ዳዊት ለቤተ መንግስቱ፣ ሰሎሞን ለዙፋኑና ለመቅደሱ ዝግባና እንጨት የሚያስመጡት ከሊባኖስ ነበር። ጌታ እግዚአብሔር ዙፋን ለሚያደርጋት የተወደደች ቅድስት ድንግል ማርያም ሊባኖስ እንድትወለድ ያደረጋት ዙፋኑ መሆኗን ለመግለጥ ካልሆነ በቀር ሌላ ምን አለው? አያችሁ፣ አንደኛ አልተዘጉም፣ ሁለተኛ ነውር ተሞልቷል፣ ሶስተኛ ሊባኖስ አይደሉም የተገኙት እነሱ፣ አራተኛ ከአንበሳ ጉድጓድና ከነብሮች ተራራ እንዴት ውጡ ሊባሉ ይችላሉ? ታዲያ ከእመቤታችን ከቅድስት ድንግል ማርያም ጋር የአንበሳ ጉድጓድና የነብር ተራራ ምን ያገናኘዋልና ነው የምትቀባጥረው እንዳትሉኝ፣ ሊቃውንት ያስቀመጡትን ልንገራችሁ። እምግበበ አናብስት ወእምአድባረ አናምርት፣ ከእንስሳት ተለይተው ኃያላን የሆኑ አንበሳና ነብር ናቸው። እውነት ነው። አንበሳ በምድር ነብር በሰማይ ኃያል ነው። አንዲት ማርያም አለች በምድር ኃያላን ከሆኑ ከአናብስት ያም በምድር ከነገስታት ደግሞስ በሰማይ ኃያል ከሆነው ከነብር ከሚመሰሉ ከካህናት ወገን ከነገስታትና ከካህናት ወገን የተገኘች ቅድስት ድንግል ማርያም ካልሆነች በቀር ሌላ ማን ነው? ለዚህ ነው ከአንበሶች ጉድጓድ ከነብሮች ተራራ ነይ ብሎ የሚጮህላት ወገኖቼ። ውብ ናት፣ ርኩሰት ያልተገኘባት ውብ ናት። ለዚህ ነው ተጠብቃለች የምንለው ወገኖቼ። ውብ ናት፣ ከፈጠራት ጀምሮ በምንም በምን ነውር ያልተገኘባት በጣም ውብ እሷ እመቤታችን ቅድስት ድንግል ማርያም ናት። እዩ ወገኖቼ እዩ። ሔዋን ከእመቤታችን እዩ፣ ሔዋን የመጀመሪያይቷ ሔዋን የነበራት ያ ንጽሕና ነው እመቤታችን ቅድስት ድንግል ማርያም ያላት። ሔዋን ዕፀ በለስ ከመብላቷ እመቤታችን ይኩነኒ ይሁንልኝ ከማለቷ በፊት ሔዋንና እመቤታችን ፍጹም እኩል ነበሩ ይላል። ፍጹም እኩል ነበሩ በንጽሕና ፍጹም እኩል። ሔዋን ዕፀ በለስ ስትበላ ወደቀች፣ ማርያም ይሁንልኝ ስትል ከፍ አለች እንጂማ እኩል ነበሩ በንጽሕና። እኩል ካልሆኑ ወገኖቼ እመቤታችን ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽሕና ከሌላትማ ከሔዋን እኮ ልታንስ ነዋ። ከሔዋን ካነሰች እዩ፣ ሔዋን የሌላት ንጽሕና ከሌላት እመቤታችን ቅድስት ድንግል ማርያም ከሔዋን የምታንሰዋ ከአዳም የሚበልጠውን ኢየሱስን እንዴት ልታስገኝ ትችላለች? ያ ማለት ምን ማለት እንደሆነ ታውቃላችሁ? የሚያንሰው ኢየሱስ የሚበልጠውን አዳምን ቤዛ ካሳ ሊሆነው እኮ አይችልም ወገኖቼ። ለዚህ ነው ፍጹም እኩል ነበሩ የሚለው ሊቁ። እመቤታችን ቅድስት ድንግል ማርያምን በደንብ ሊያውቃት የሚችል ምን አይነት መሰላችሁ? እዩ፣ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ራሷ እመቤታችን ቅድስት ድንግል ማርያም ለትውልድ ስጦታ ናት። ለዚህ እኮ ነው እናትህ ነዋት ብሎ ጸጋ አድርጎ የሰጠው። እንደውም አንድ ሊቅ ምን ይላል? ቅዱስ ዮሐንስ እንደ ንጽሕት ድንግል ሆኖ በአዲስ ኪዳን ላለችው ቤተ ክርስቲያን ምሳሌዋ ሆኖ ንጽሕት ድንግል የሆነች ማርያምን ወሰዳት ይላል። ጸጋ አድርጎ ነው የወሰዳት። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖቼ። ትዕቢተኞች አያውቋትም፣ ኩራተኞች አያውቋትም፣ ተመጻዳቂዎች አያውቋትም። ትሑታን ያውቋታል። ምክንያቱም እመቤታችን ጸጋ ስለሆነች የሚያውቋት ትሑታን ብቻ ናቸው። ትሑታን ለምን እንደሆነ ታውቃላችሁ? ራሷም ትሑት ናት፣ ልጇም ትሑት ነው። የእውነት መንፈሳውያን ይህችን ሰማያዊት ቅድስት ድንግል ማወቅ ከፈለጋችሁ ትዕቢታችሁን፣ ኩራታችሁን፣ ኩፈሳችሁን፣ መመጻደቃችሁን ትታችሁ ይህችን ትሑትና ትፈልጓት። ትሕትና ትጥቋ ነው ይላል ሊቁ። በእውነት አግናጢዮስ ምጥውል አንበሳ በትራጃን ዘመን መንግስት በ111 ዓመተ ምህረት በአንበሳ ተበልቶ የሞተው ሊያያት ፈልጎ ለቅዱስ ዮሐንስ ደብዳቤ ሲጽፍለት ትሕትና ትጥቋ ነው፣ ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር ማውራት እንፈልጋለን። በመከራ ለሚኖሩ ታዝናለች፣ ከሚሰቃዩ ጋር አብራ ትሰቃያለች። እሷ በጣም ትሑት ነች፣ እባክህ ይዘህልና። እሷ የአዲሱ ኪዳን የቤተ ክርስቲያናችን እናትና የስርየታችን እናት ናት። ልያት ይላል። ትሑታን ናቸው የሚያዩዋት፣ ትዕቢተኛ። ምክንያቱም እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው።
ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ወገኖቼ እንዴት አስደናቂ እናት በመካከላችን አለች መሰላችሁ። በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ፣ እናትነቷ፣ ጸጋዋ ሁሉ በእኛ ይደርብን። ይቆየን።